ዳጣ ስለ እናቷ ማወቅ ትፈልጋለች። ሁሉም ነገር በመኪና ሲያወሩ ውሃ ሰምታለች ማለት ነው። ውሃ የሰማችው ከመናገር ወደ ኋላ አትልም። ሰላም ከዚህ ቤት ወጥተሽ የራስሽ ህይወት እንድትመሰርች እንፈልጋለን ብላ ስታናግራት አይ አልፈልግም እዚሁ ልቆይ ብላለች። ኤቢ ከዚህ በኋላ ክፋትሽን አስወግደሽ መልካም ሆኜ አንቺ የምትፈልጊውን ለማግኘት ብላ እናትየው መክራታለች። እውነት ጥሩ ሆና ትመለስ ይሆን ወይስ ትቀጥል ይሆን? አብረን የምናይ ይሆናል። እስቲ እንደኔ የዳጣ እናት ሰላም ናት ብላችሁ የገመታችሁ ማለት ነው። ምክንያቱም እሷ ስትመጣ ሰላም አልወጣም፣ እሷ ስትሄድ ደግሞ እወጣለሁ ማለቷ የራሷ ልጅ ትመስለኛለች። በጥብቅም አጥብቃ ስለምጠይቃት ስለ እናቷ ወይም ደግሞ ስለ እድገቷ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ ሆናችሁ የሸ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዴታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁን ያይሻ ነኝ። እንግዲህ ያው ዛሬ በዳጣ መጥቻለሁ ማለት ነው። እንግዲህ ያው ዳጣ ያው አባቷ ደረጀ ነው። በነገራችን ላይ ያው እንትኑ ተቀይሯል ማለት ነው። የዲኤንኤ ምርመራው እንግዲህ ያኔ ዳጣ እንደውም በጣም በቃ የእሱ ልጅ እንዳልሆነች ስታውቅ በጣም እንትን ትላለች ብዬ ነበረ። ነገር ግን አስተውላ የራሷ ጸጉር እንዳልሆነ ማስታወሷ በጣም አሪፍ ነገር ነው ማለት ነው። ከዚህ ውጪ ግን የደረጀ የራሱ ልጅ ናት። ስለ እናቷ ግን አጥብቃ ሁሌ ትጠይቃታለች። በተለይ ስለ አስተዳደጓ፣ ስለ ሁሉም ነገሯ ይሄ መጠየቋ ግን እኔ ሰላም የምታውቅ ወይ በሆነ ስህተት ወይ በሆነ አጋጣሚ ተፈጥሮ እንግዲህ ሰውየውም ወይም ደግሞ ደረጀም ሁሉም ነገርን ተነጋግረው የሚያውቁ ይመስለኛል ማለት ነው። እንግዲህ ሰላም የሷ እናት እንደሆነች እንደዚሁንም ደግሞ ያው ወይም ማርታን ፈርተው ከመጀመሪያውንን ከቤት አውጥተው የጣልዋት ወይም ደግሞ የሆነ ማደጎ ድርጅት የሰጡዋት ወይም ደግሞ ሰላም እንኳን ራሱ ባትሆን ራሱ ያኔ ስለ እናቷ ሰላም የምታውቅ ነገር ያለ ይመስለኛል። ለምን በጣም አጥብቃ ስለምትጠይቃት ማለት ነው። ስለሷ አጥብቃ ትጠይቃታለች፣ እጅግ በጣም በተደጋጋሚ ትጠይቃታለች እና የምታውቅ ነገር ያለ ይመስለኛል። በተለይ እዚህ ከመጣች በኋላ ያለው ደግሞ ሁሌ እናቴን አያታለሁ፣ ትመጣብኛለች ምናምን ትላለች እና ይሄ ነገር ያው ወይ ደግሞ አሁን የበለጠ ከእናቷ ያው ቅርብ ስለሆነችም ሊሆን ይችላል ማለት ነው። በነገራችን ላይ ያው ወደፊት በታወቀ መልኩ ሊታወቅ ቢሆንም ለጊዜው ግን ያው አባቷ አለመሆኑ ደረጀ እንግዲህ አሪፍ ነው ማለት ነው። ቢያንስ ኤቢ ከች ልጅ ያው አይኗ ታነሳለች ማለት ነው። ያው ናታን ብቻ ትወስድብኛለች ብቻ ሳይሆንም የሱ ልጅ ናት ብላ ግግም ብላ ነበር ማለት ነው። በጣም ሀርደኛ ናት፣ በቃ አትሰማም ማለት ነው። ልጁ ናት ምናምን ነገር እያለች ምንም አትሰማም ነበር። ይሄ ነገር ያው አንድ እንትን ነው ማለት ነው። እና በአጠቃላይ ግን ያው ውሃን ነው ብዙ ጊዜ ውሃ የተወራ ነገርን እንትን አትልም ማለት ነው። ሌላው እንግዲህ ከናታን ያው አንድ ላይ ቁጭ ብለው ሲያወሩ እሱ ክፍል አይደለችም አልገባችም ብሎ ያው እየተከራከረላት ነበረ ማለት ነው። ነገር ግን አንድ ላይ በክፍሉ ሲያገኛቸው እጅግ በጣም ደንግጠዋል ማለት ነው። ያው የደነገጠም አንድ ላይ አይደሉም አይሆኑም ብሎ ስላለ ነው ማለት ነው። እና ናታንም ያው ሰውየው እጅግ ይወደዋል፣ ያከብረዋል፣ መልካም ልጅ ነው ብሎ ነው የሚያስበው ማለት ነው። እንግዲህ ያው እንደዛው መልካም ልጅ ነው። ነገር ግን ልጁ እንደው ማስተካከላት ልጅ አብጌር አስቸግራኛለች ምናምን ብሎ ሲለው በቃ ሊያስተካከላት ሁላ እንደማይችልና እንደውም ያስቸገረችው እንደሆነ መናገር ነበረበት ማለት ነው። አይገርማችሁም? መናገር ነበረበት። ለምን አትፋታውም ማለት ነው። እሷ አሁን አስተካክላት ይበለው እንጂ እሷ አትፋታውም፣ አትሰማም ምናምን በቃ አስቸጋሪ ናት አብጌል። እንግዲህ ያው ፍቅር በግድ አይሆንም በፍቅር እንጂ አስቸጋሪ ነው። እሷ ስለወደደችው ነው እንግዲህ እንደዚህ የምትሆነው። ግን መጨረሻው አንድ የሚሆኑ ይመስለኛል ማለት ነው። በተለይ እናትየው እንዳለቻትም ተስተካክላ ወይም ደግሞ ስርዓቷና አደቧን ይዛ ከተጓዘች ያው የምታገኘው ይመስለኛል ማለት ነው። ግን ያው ትልቅ ስነ ስርዓት የሰው ልጅ ግዴታ ነው። በአጠቃላይ እንግዲህ ድራማ ውስጥ እናንተስ እንዴት አያችሁት? እውነት
እንትን ሰላም ትሆን ይሆን የሷ እናት ያለው ነገር? እስቲ እናንተንም አንድ በሉ ማለት ነው። እሷ ከሆነች ደስ ይላል። ምክንያቱም ያው የራሴ በሚለው ህይወት መጀመር አልፈልግም ምናምን ያው እያለች ነው ማለት ነው። ያ ያለችበት እንግዲህ ያው ትልቁ ምክንያቷ እኔ እንጃ ወይ ልጇ ማጠገቧ ስለመጣችላት ነው ብዬ አስባለሁ። እኔ ግን ያው በግልጽ ግን የሷ ልጅ ናት ስላልተረጋገጠ በጣም እንትን ነው ማለት ነው። በአጠቃላይ ግን ብዙዎቻቸው ራሱ እንግዲህ ናታንና ዳጣን ቢፋቀሩ አንድ ቢሆኑ ምናምን እና እነሱ መዋደዳቸው መፋቀራቸው አይቀርም። ነገር ግን ያሁን እዚጋ ሲታይ ያው ናታን የራሱ እንግዲህ አላማ ኖሮት ምናምን ነገር ከቤተሰቦቹ ርቆ ሊማር የተቀመጠ ነው። የትምህርት ፍላጎት ትልቅ እንትን ስላለው እንግዲህ እነዚህ ሰዎች ተባብረው ያስተምሩታል። ነገር ግን አላማው ጋር ለመድረስ ግን ቢያንስ ስነ ስርዓቱን ይዞ መቀመጥ አለበት እና እሱ አሁን ከዳጣን ቢፋቀሩ ዳጣን ቢያፈቅራት እዛ ቤት እውነትም የመቆየት እድሉ አናሳ ይመስለኛል ማለት ነው። ቢያንስ አይተውትም፣ በቃ እኔ ሳስበው አይፋቱትም ከእሷ ጋር ሊሆን ለዛ ትምህርቱን አትኩሮ ቢያ ይሻለዋል ማለት ነው። እናትየው በጣም ስነ ስርዓት ያላት ናት። የሆነ ፍትሃዊ ነገር ናት። በነገራችን እንዳይሰት የሆነ ነገር ስታወራ ምን ስትልም ያለ ምክንያት ዝም ብላ አትይዝም ማለት ነው። እና ይሄ ነው እልለው እና ግን መጨረሻው ሰላምና ያ ሲሳይ ሞገስ ነው ምናምን ብላ አንብብልኝ የምትለው የእሷ የሚገቡ ይመስለኛል ማለት ነው። ለምን በእንት እሷ አሪፍ ናት ምናምን ብላ ስለምታወራ ዳጣም ስለምታቀው እሷም ደግሞ መልካም ናት ብላ ስለምትል አንድ ላይ እኔ የምታገናኛቸው ይመስለኛል ማለት ነው። ይህም ብቻም ሳይሆን ያው የሷም እናት እሷ ሆና የምትገኝ ይመስለኛል። እስቲ እናንተስ ሀሳባችሁ ዱቅ አድርጉ። ምን ትላላችሁ? ሰላማችሁ ይብዛልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።